ዳችሁ ቻናል ቤተሰቦች ባላችሁበት ሁሉ ሰላምን ይመኛለሁ። ጆን ሳሙኤል ነኝ። አብራችሁ ቆዩ። ዛሬም አዲስ ታሪክ ይዤላችሁ ቀርብ ያለው ቪዲዮን ከመጀመራችሁ በፊት አሁኑኑ ቻናሌን ሰብስክራይብ አድርጉ፣ ደወል ምልክቱን መጫን እንዳትረሱ፣ ለብዙዎች እንዲደርስ ሼር አድርጉ። ባላችሁበት አብራችሁ ቆዩ። ውድ ተመልካቾቼ በአዲስ ኪዳን ውስጥ ካሉ ጸሐፊዎች መካከል ረጅም የጽሑፍ ደረጃ የጻፈውና በቅዱስ መንፈስ መሪነት ድንቅ መጽሐፍቶችን ያስቀምጣልን የቅዱስ ሉቃስ ታሪክ ዛሬም ደግሞ ይዤላችሁ መጥቻለሁ። ሰሞኑ ቅዱስ ማርቆስ ታሪክና ማቴዎስን እና ማዳመጣችሁ ይታወሳል። አሁን ደግሞ ቅዱስ ሉቃስ ታሪክ እናያለን። ቅዱስ ሉቃስ የተወለደው በጥንታዊ አንጾኪያ ከተማ ሲሆን የአሁኑ ቱርክ ተብሎ የሚጠራበት ነው። እርሱም ከአራት ወንጌላውያን መካከል አይሁዳዊ ያልሆነው የግሪክ ሰው ዘር ነበር። ብቸኛው አሕዛብ በመሆኑ የተነሳ ሉቃስ እጅግ የተማረና የሰለጠነ ሰው እንደነበረ ታሪኩ ያስቀምጣል። ሐዋርያ ጳውሎስ በቆላስይስ 4:14 ላይ የተወደደው ሐኪሙ ሉቃስ ብሎ እንደሚጠራ በሙያው ደግሞ ዶክተር እንደሆነ ታሪኩ ያስቀምጥልናል። በተጨማሪ ቤተክርስቲያን ታሪክ እንደሚያስረዳን ከሆነ ሉቃስ የተካነ ስብዕና ያለው ሰው ነው። የእናቱ ስም የድንግል ማርያም ምስል መጀመሪያ የሳለው እርሱ እንደሆነ ይታመናል። የተመረመረና የሳይንቲስት አጻጻፍ ጽሑፍ የሚያውቅ ሉቃስ እንደሆነ ማቴዎስ በዮሐንስና ጌታን በአካል ተከትሎ ያዩ ቢሆንም ወንጌል የጻፈው እንደ አንድ ታሪክ ተመርኩዞ እንደሆነ በይፋ አስቀምጧል። እያንዳንዱ ታሪክ ከነበረበት የአይን ምስክሮችና ከእናት ከድንግል ማርያም ጋራ ፊት ለፊት የተገናኘ ታሪኩ በጥንቱ አጣርቶ መርምሯል። ይህንን ጽሑፍ ለዛም ሉቃስ ወንጌል መጀመሪያ ምዕራፍ ስለ ጌታ ውልደትና ስለ ድንግል ማርያም ምስጢር እጅግ በጣም ረጅም ያለው ዝርዝር መረጃዎችን ጽፏል ይባላል። የሉቃስ ወንጌልና የሐዋርያ ሥራ በልዩ ባህሪ ቅዱስ ሉቃስ የሉቃስ ወንጌልና የሐዋርያ ሥራ መጽሐፉን የጻፈው ታላቅ አባት እንደሆነ በታሪክ ተቀምጧል። ወንጌልን የጻፈው ለግሪክ ሰዎች ቢሆንም ኢየሱስ ክርስቶስ ለአይሁድ ብቻ ሳይሆን ለመላ ሁሉ የመጣ ፍጹም ሰውና አዳኝ መሆኑን አጎልቶ አሳይቷል። በተለይም በሌሎች ወንጌሎች ላይ የሌሉት እንደ የጠፋው ልጅ አባት ብሎ እና ቶሎ እንደመጣና የበረታው ሳምራዊና የቀራጩ የፈሪሳዊ ጸሎት ያለበት ድንቅ የፍቅር ምሳሌዎችን በመዝገብ ያስቀመጠ ትልቅ ሰው ነው። የታማኝነት አገልግሎት ምስጢር ስናይ ሉቃስ የሐዋርያ ጳውሎስ የቅርብ ጓደኛ፣ ታማኝ የጉዞ አጋር እንደነበረ ይታወሳል። ጳውሎስም በሮም ወህኒ ቤት ታስሮ ሁሉ ሰው ጥሎት በሸሸበት ጊዜ ጨለመን የመከራ ዘመንን እስከ መጨረሻ ድረስ አብሮ ተጸና ሉቃስ ብቻ እንደነበረ ታሪኩ ተቀምጧል። ጳውሎስ በሁለተኛ ጢሞቴዎስ 4:11 ላይ እንደነቀሰው ከሆነ ሉቃስ ብቻዬ ከኔ ጋር አለ ብሎ የመሰከረለት ለዚህ ታማኝ ዶክተር እንደሆነ በይፋ አስቀምጧል። የስብከቱ አድማስና የመስዋዕትነቱ ሂሳብ ስንመለከት ቅዱስ ሉቃስ ሐዋርያ ጳውሎስ ካረፈ በኋላ በታላቅ ኃይል ወንጌልን መስበኩ ቀጥሏል። በጥልያ በፈረንስና በደለምጦስ በግሪክ አገር ሁሉ የተዛወረ ደዌውን እየፈወሰ ወንጌልን እየሰራ ብዙዎችን ማርኳል። መጨረሻም በግሪክ አገር ላይ በተባለበት ስፍራ ወንጌል በድፍረት መስበኩ ምክንያት በዘመኑ በነበረው ጣዖት አምላኪዎች ተይዞ በወይራ ዛፍ ላይ ተሰቅሎ ሕይወቱ መስዋዕትነት አልፏል። በወይራ ዛፍ ላይ ተሰቅሎ ሕይወቱ መስዋዕትነት አልፏል። በሞተም ጊዜ እድሜው 84 ዓመት እንደነበረ በይፋ ተቀምጧል። እንግዲህ ውድ ተመልካቾቻችን የቅዱስ ሉቃስ ታሪክ እግዚአብሔር ዕውቀታችንን፣ ሙያችንን እና ሕክምናችን ጭምር ለመንግስት ስራ እንዴት ልንጠቀም እንደምንችልና የሚያሳይ ታላቅ ትምህርት ያዘበት ስራ ነው። ሆኖም ሳለ በታማኝነት ሲያገለግል እንደነበረና እስከ መጨረሻ ትጋት ውስጥ እንደነበረ አብሮት እንደነበረ ሐዋርያ ጳውሎስ የተናገረው ምስጢሩን ደግሞ ጻፊ ቅዱስ ዮሐንስ በሙሉ ታሪክ ይዞ
እና በዮሐንስ ወንጌል ላይም ጨምሮ እንደዘገበው ቀጣይ ዮሐንስ ታሪክ ይላችሁ ሲቀርብ የሱን ታሪክ የሚያነሳ ይሆናል። ክቡራን የተከበራችሁ አድማጮች የዶክተር ሉቃስ ታሪክ ይህንን ይመስላል። ቀጣይ ጊዜ ደግሞ የተለያዩ መልእክቶች እንዲደርሱ ቻናሉን ሰብስክራይብ አድርጉ፣ ለብዙዎችም አድርሱ። እስከ መጨረሻ ከእናንተ ጋር ነበርኩኝ። ጆን ሳሙኤል ነኝ። ባላችሁበት ጤና ይስጥ።